ኢትዮጵያዊነትን በዜማ ባህልን በቅንብር እንዲሁም የሀገር ፍቅርን በውብ ግጥም አዋህዶ ለበርካታ አስርት ዓመታት በአድማጮች ልብ ውስጥ የዘለቄታ ዙፋን የገነባው ተወዳጁ ድምፃዊ ይሁኔ በላይ አዲስ የሙዚቃ አልበም ይዞ በቀሊል ዋዜማ ላይ እንደሚገኝ ለቪኦኤ ቲቪ አስታውቋል። ዞማዬ የተሰኘው ይህ 10ኛ ሙዚቃ አልበም ድምፃዊው ሙሉ 12 ዓመታትን በከፍተኛ የሙያ ብስለት በስሜትና በጥበብ ፍለጋ ተጨንቆና ተጠቦ ያዘጋጀው የጥበብ ማዕድ መሆኑን ተነግሮለታል። የሀገራችንን ህብረ ቀለማት በሚያንጸባርቀው በዚህ አልበም ውስጥ 8 ልዩ ልዩ የዜማ ስልቶች የያዙ ሙዚቃዎች ተካተዋል። እነሱም 1 መላለው፣ 2 እኔስ ባገሬ፣ 3 እንጃልኝ፣ 4 ዞማዬ፣ 5 እኔ ሆይ፣ 6 አግኝቼሽ፣ 7 ተይዘውዘው፣ 8 እትያዶ ወሸባ የተሰኙት ናቸው። አልበሙ ስለ ሀገር ፍቅርና ባህል የሚያወሱ ልብን የሚነኩ መንፈስን የሚያድሱና የቆየ ትዝታን የሚቀሰቅሱ መሳጭ ግጥሞችና ዜማዎችን ያሰባሰበ ነው። በስራው ላይ የዝነኛውና አንጋፋው የግጥም ዜማ ደራሲ አበበ ብርሃኔን ጨምሮ የሌሎቹ ታላላቅ የጥበብ ባለሙያዎች አስደናቂ አሻራ አርፎበታል። ሙዚቃዎቹን አስቀድሞ ያዳመጡ ታዋቂ ግለሰቦችና የጥበብ ሰዎች በስራው ጥራትና ውበት እጅግ መደመማቸውን የገለጹ ሲሆን አልበሙ ለህዝብ ክፍት እስኪሆን ድረስ በከፍተኛ ጉጉት እየተጠበቀ ይገኛል። ከዳሞት ምድር ተነስቶ እስከ ዓለም አቀፍ መድረክ የዘለቀውና የኢትዮጵያ ባህላዊ ዜማ ውበት የሆነው ይሁኔ በላይ በቀድሞ ጎጃም ክፍለ ሀገር በቆላ ደጋ ዳሞት አውራጃ በምትገኘው በውቧ ፍኖተ ሰላም ከተማ ተወልዶ ያደገ ነው። ከጎጃም የኪነት እንቁ ግሻ አባይ ተነስቶ እስከ ግዙፎቹ የሙዚቃ መድረኮች የተጓዘው ይህ የባህል አምባሳደር ጥበብን በእውቀት ከተፈጥሮ ድምፁ ጋር ባህሪውን በህዝብ ፍቅር አምቆ አቋሙን ደግሞ በሀገር ወዳድነት አጽንቶ የኖረ ብርቅዬ የጥበብ ሰው ነው። ይህ የሀገር ፍቅር ሕያው ምስክር የሆነው የይሁኔ በላይ ድምፅ ዳግም የጥበብ አፍቃሪዎችን ልብ በሐሴት ሊሞላ ጥቂት ቀናት ብቻ ቀርተውታል። ነገ ቅዳሜ አንድ ቪዲዮ ክሊፕ በራሱ ዩቲዩብ ቻናል ላይ እንደሚለቅ እንዲሁም ሐሙስ ዕለት ደግሞ ሙሉ የሙዚቃ አልበሙ እንደሚለቀቅ ድምፃዊው ነግሮናል።